የኔ ቆንጆ ያልኩሽ ልጅ ይሄ ነው። ሲያሳዝን የአይኑን ብሌን ያጣው በመኪና አደጋ ነው። በስመ አብ። ደሩ ምን ንግባ ቁልፌ እዛ ጋ ነው ይዘሽልኝ ነይ። እሺ እኔ ፍቅር ያንተ አይን በራ ማለት ብዙ የሚበላሹ ነገሮች አሉ። በጣም ብዙ። የኔ ፍቅር በጣም ቆንጆ ሌሊት ነበር። በጣም የኔ ፍቅር ወድጄዋለሁ። እኔ በዚህ አይነት መቼም አልጠግብሽ። ማን ነው የሚደውለው? ወዬ ለው ቦስ የሆኑ ልጆች መጥተው እርዱን ገንዘብ ስጡን እያሉ ነው። ምን ይሻላል? ቦስ የለም ብንላቸውም ሊሰሙን አልቻሉም። እንዴ ምን ሆናችኋል? ለዚህ መደወል ያስፈልጋል እንዴ? ሁሌም አይደል እንዴ መሰጣቸው? እነሱስ ካለኔ ማን አላቸው? ይሄ ሁሉ ህጻናት እኮ ከጎዳና ላይ አንስቼ ማኖረው ከፈጣሪ ያገኘዋለሁ ብዬ ነው። በሉ አሁን ስጧቸው። ለሌላ ጊዜ የተቸገረ ሰው ብር መጥቶ ሲጠይቅ አይከለከልም። ኃጢአት ነው። እሺ አለቃ፣ በጣም ይቅርታ እንሰጣቸዋለን። አይደገምም። መልካም መልካም፣ ጥሩ። የኔ ፍቅር ይሄ የዋህነትን እኮ ነው የምወድልክ። ምን ታደርጊያለሽ? ፈጣሪም ካላችሁ ላይ አይደል አካፍሉ የሚለው? አዎ ልክ ነህ የኔ ፍቅር። እዚህ ሳጥን ውስጥ ግን ምንድነው ያለው? ሁሌ ጠይቀሃለሁ እያልኩኝ እረሳዋለሁ። በየቦታው ነው ይዘው የምትሄደው። አይጠቅምሽም ብዬ ነው። ግን ውስጡ ያለውን ነገር ማወቅ ከፈለግሽ ወርቅ ነው። ከዓላማችን እንዳትዘናጊ። እዚህ የመጣነው ወርቃችንን ለመውሰድ ነው። አስደነገጥከኝ እኮ የኔ ፍቅር። አታስብ፣ ዓላማችንን አልሰጥም። ብሌንህን ያጣህበትን ወርቅ ለማንም አሳልፈን አንሰጥም። አፈቅርሻለሁ የኔ ቆንጆ።